ስሙማ ጋይስ ነገ እኮ ቅዳሜ ነው አንገናኝ? እኔ ብንገናኝ በጣም ደስ ይለኛል። እኔ በበኩሌ ከዚህ ጀማ አንድም ቀን መቅረት ስለማትፈልግ ያስማማኛል። እና አንቺስ ሙሪዬ አትመጭም? እንኳን መጣ ይመስለኝ ነገ አክስቴ ስለምመጣ ከመውጣት አይፈቀድም እንዴ? ነገ አክስቴ መጣች እንዴ? አዎ። እና በቃ ነገ እዚህ አትመጭም ማለት ነው? አዎ መድሪ ካልሆነ እናንተ ተገናኝታችሁ አሪፍ ጊዜ ያሳልፉ። እንደዛ ከሆነማ በቃ ይብራብ ሌላ ጊዜ በሰፊው ብናደርገው ይሻላል። እንዴ ምራት ካልመጣች እኛ አሪፍ ጊዜ ማሳለፍ አንችልም ማለት ነው? የኔ አኩራፊ እነሱን ታያቸው። እኔና አንቺ ተገናኝተን አሪፍ ጊዜ እናሳልፋለን። አልፈልግም። እኔ ማይም ስሙማ ጋይስ እዚህ ቆመን ከምንከራከር በቃ እንደውል አይሻልም? አዎ ሶሪ ሀሳብ በቃ እሺ እናንተ ማውሩበትና በቃ ደውሉልኝ። እሺ ቻው መቻችሁ በቃ ጓደኝነት ደስ ይላል ጓደኝነት። አባቤላ ሙሪሽ ግን የሌለን የተመቸኝ። አንቺ ግን ያምሻል ደግሞ ምን አረግ መሊና በዛው የታምታናገሪ ፊት የነሳሽ ነው ልጅ ታውቁሻል። አሁን ደግሞ ይስተቃቀረ ይፈሽ የአይንሽን ረሃብ ለማስታገስ ነው። ነገ እንገናኛለን። ታውቂያለሽ እንዴ ይሄ ምን አይነት ወዳ ለአንድ ቀን ቢሆን ሳላያት መዋል አልፈልግም። እኔ ግን ይምላ ለምን ያበደው ይፈንዳበል ነው ነው እሱ ምን ጠፋኝ በቃ አስተማራት ነው። ታውቂያለሽ ልጁ ምንም እንደማይመጣ ሰዎቹ ፊዚካ ሰው እየመሰልሽኝ ነው የኔ ቆንጆ። በቃ ይዘን ከረፈስ ማውጣሽኝ ባይሆን ምናምን ነገር እንደምን ለማፍታት ሞክሪ። ባይሆን መቼኝ አይመስለኝም። ባይሆን አንችልም ያንካመጭ እንግዲህ ይዘዳል። እኔ ምንሽ ሰራ አቤል ቅድም አይመቸኝም ስለደበረው ይመስልሻል? ውይ አቤል ይሄን ጌታ እንዴት አይደብረው? ይሄን እኮ አስቦበት አቅዶበት ይሆናል ነገረን። እኛ ግን እቅዱ ነበር እሱ። ሳንቹ ግን ደህና ነሽ? አቤል ይሄን ጌታ እኮ ነሽ። ሰሞኑን የአቤል ስም ሲነሳ አማርኞች ሁሉ እየተቀያየሩ ነው። አዎ አንዳንድ ጊዜ ያስፈልጋል። እኔ ማላውቀው ነገር አለ እስካሁን አዲስ የተፈጠረ ነገር ለማወቅ ጓጓ። አዎ የሚያጓጓ እኔ ግን ስገምት አቤላ ምሩ ራሷ ካንተ ለነ ፍቅር እንደያዛት እርግጠኛ ነኝ። እንደዛ እንኳን አይመስለኝም። ሙሩ እንኳን ልትወደኝ ይቅርና ለፍቅር እንኳን ጊዜ የላትም ባል። ቆይ ዳሞችን እንዴት አወቅሽ? ሳሪቲ ነገር ነው ባል። እሷ ደግሞ ምን አለች? የሆነ ጊዜ ላይ ሙሩ ፍቅረኛ እንዳላት ጠይቃ እሷ ደግሞ እንደሌላትና ለፍቅር ጊዜ እንደማትነግረኝ ነበር። ገርማ እቺ ምረት የምትባል ልጅ በቃ ፎንቃ ሙድ ምናምን አታርፍም ማለት ነው። አዎ ማለት አንተ ግን መቼ ነግራት? ምኑን ነግራት? ደግሞ ሳራ እንደምትወዳት አውቀው ሶይ ምንድነው የምትቀዋቀረው? መቼስ እየዋሸኝ አይደለማ። ደግሞ አስታውቅብሃል እንደምትወዳትም አውቃለሁ። አንተ ቡዳ ጭራሽ እኔ በከታተል ጀመርሽ? ይሄኔ እዚህ ነው ወሬውን ተውና ለምን አልነግራትም? አው ኦኬ ሳሪዬን እኔ ልውደዳት እንጂ እሷ ለኔ እንደዛ አይነት ስሜት ይኑራት አይኑራት እርግጠኛ አይደለሁ። እባክህ የኔ ነገር ራሱ ከእናንተ የበሰ ውስብስብ ያለ ነገር ነው። አይዞሽ ጓደኛዬ የሆነ ቀን የሁለታችን ይሳካልናል። ያርገው ጓደኛ። ሄሎ መሩ። ወይ አቤላ ገባሽ ወደ ቤት? አዎ ገባሁ። መሩ ወይ አቤላ በቃ ወሰንሽ ነገር አንተያይ ነው? ምን ላድርግ ብለህ ነው? አክስቴ እኮ ስለመጣች ነው። እንዳሉታ ፋሚሊም ሀርድ ናቸው። እሺ በቃ ድንገት ከተፈቀደልሽ ደውዪልኝና ተሰብስበን አሪፍ ጊዜ እናሳልፋለን። እሺ
ከወጣውና ከተመቸኝ እደውልልሃለሁ። ይበቃታ። አቤላ አቤት። አመሰግናለሁ። እሺ እሺ በቃ ቻው በቃ። የኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል ቆይ ምን ሆነ ነው በዚህ በጠዋት አጣርፍ የጠራኝ እንዴ? አንተ ግን የምርህ ነው እንዴ? ትናንትና ምን ታብለን ነበረ? ኧረ አቤላ ምን አለበት ትንሽ እስኪ ነገ እንኳን ብትጠግብ እንቅልፍናት ውደድ። እኔ ለራሴ ጨንቆኝ ነው ያደርኩት በእናትህ። እንዴ አንቺ ደግሞ ለምንድን ነው የጨነቀሽ? ሙሩዬ እኛ ተደብቃ ሳታይ እኛ እሷ እንዴት እናያለን ብዬ ለሊቱን ሙሉ ሳሰላስል ነው ያደርኩት በእናትህ። ለዚህ ደግሞ ምን ማሰላሰል ይፈልጋል? የሆነኝ የማንታይበት ቦታ ተደብቀን እናያታለን። በቃ አለቀ። እንዴ እቺ አሪፍ ሀሳብ ነች። እና አሁን እንዴ ወዴት ነው የምንሄደው? ምሩዬ ጋር ነው ታዲያ። አንተ ልጅ ግን ያማል ፍቅር ነው መስተፋቀር ነው ያዘ። ቢያንስ ቁርሴን በልቼ እስከመጣ እንኳን ትንሽ ታገሰኝ። እስኪ ወደ እናቱ ደስ ናኔ እዛ ጋብዛለሁ። ጋባሽ ከተገኘ ባንዳፍ ግን በአንድ ስምምነት ብቻ። ምንድነው እሱ? መጀመሪያ እነ ምሩ ሰፈር እንሄድና ምሩ እናያታለን። ከዛም ሳርቾ መሄድ ስለምፈልግ እነ ሳራ ሰፈር እንሄዳለን። እኛችን ባይመችም አማራጭ የለም። እኔ ግን እንዲሁ ሳስበው ምሩ ዛሬ ከቤት የምትወጣው እንዴት አወቅ? ቆሌ ነግሮኝ ነዋ። ይኸው ድፍን 35 ደቂቃ ጠበቅናት። እሷ ግን እስካሁን ከቤት አልወጣችም። 35 ደቂቃ ነው? ለምን 35 ቀን ነው? እሺ እጠብቃታለሁ። ሶይ ምን እያልክ ነው? 1 ወር ከ5 ቀንም ቢሆን እጠብቃታለሁ እያልክ ነው። እስከዛም ካልመጣች አከሲ ሶይ አንተ የአይንህን ረሃብ ለማስታገስ የወደን ረሃብ ረስተዋል። እኔ ደግሞ ወሬ በጣም እየራበኝ ስለሆነ የተለያዩ ድምጾች ከመፈጠሩ በፊት የሆነ ነገር ሄጄ መቅመስ አለብኝ። እንዴ አና ወሬ ልትሄድ ነው? ሶይ የሆነ እዚህ ሰፈር ሱቅ ነገር ፈልግ አድርጌ የሆነ ነገር መቅመስ አለብኝ። በልቻው እሺ እና ቆይ በቃ አቤል እዚህ ደግሞ ምን ትሰራለህ? ማዘር እኮ ቃል ደረሰኝ ነው የእነ ምህረት ቤት እኮ እዚህ ነው። ኧረ እዚህ ሰፈር ናት እንዴ? ደስ ይላል። አንቺስ ግን ወዴት እየሄድሽ ነው? እነሱ ጋር እየሄድኩ ነው። ዛሬ አብረን ለማዋል ተቀጣጥረናል። እና ዛሬ አንጣጡም እንዴ? ወይ አቤል ዛሬ እንኳን ልንወጣ አይመስለኝም። እሺ በቃ ለስኩሽ። እሺ ግን አንተ ለምን እዚህ የቆምከው? መሊኩ ጠብቀኝ ነው። እሺ በቃ እኔ ልጅ ይገርማል እኮ እንዴት እንደሰሩት እንዴት እንደሚጣፍጥ። አንተ እኮ ነው ደሞ ጉንጭን ምን ሆነ ነው ያስከው? አገኘኋት። ምሩ ነች ማለት ምን ማለት አለው? እዚህ ሰፈር ተደብቀ እሷን ልታያት እንደመጣ ስታቅ በጥፊያ ጩላ ነው አይደለም? እና ታዲያ ምንድነው?
ስገምት እዚህ ሰፈር ካለ አንድ ሩዬ ጋር ተጋጭተሽ በጥፊ ብሎሽ ነው? አይደለም። እና ምንድን ነው? አገኘሁት። ስገምት በቃ መለያ ገምት። እሺ እንዳልገምት ከፈለክ የተፈጠረውን ንገረኛ። ሳራስ ሳራ ሳራ እኔ? አዎ ያንተ ሳራ። እንዴ አልገባኝም። ምን ለማለት ፈልገህ ነው? እኔም አልገባኝም። ቆይ ግን መሌ ሌላ ነገር እያሰብክ ብቻ እንዳይሆን። እንዴት እኔም አላስበው። ሰደበችኝ አላልከኝ እንዴ? ሳመችኝ ያልከኝ የምር ነው እንዲያወራ ያለው መሌ? በቃ አንተ ሁሌ ስለምቀልድ ብቻ ቀለኛ አድርገህ ነው አይደል የምታስበኝ? አቤላ እኔ ሳሪቾን በጣም ነው ይገባኛል ማለት ሳራ እኮ እንደ እህቴ ነው። በቃ የወንድሟን ጉጭ እንደሳመች ቁጠረው። አንተ ለካ ልክ ነህ። መቼ እናሰብኩት? አዎ መሌ በቃ አሁን እንሂድ። እሺ እንዴ ወዴት ነው የምንሄደው? ምሩ ሳታት ኑሩ ዛሬ አመጣ ቅድም ሳራ ስመጣ ነግራኝ ነች። ወይ ጉድ! አንተ ምህረትህን እኔም ሳሪቹን ሳሊያት ልንል ነው መሆኑ ነው እንግዲህ። አይ ግን ምን እንደገረመኝ ታውቃለህ? ያን የመሰለ ከንፈር እዚህ ኮብልስቶን የመሰለ ጉንጭ ላይ ማሳረፏ ነው እንዴ? ማለት የማን ከንፈር ነው? አጥቶ ኮብሌ መሰለ እንዴ? ዓለማችን ላይ ኮብልስቶን ጉንጭ አለክ አንተ ነህ። አረ በጣም ነው የተፋፈጥ ነው።